መንበሩን የሚሸከሙ የእግዚአብሔር ሰረገላዎች ናቸው። ስለ እነሱም ወንጌላዊ ቅዱስ ዮሐንስ እንዲህ ሲል መሰከረ። በዙፋኑም ዙሪያ 4 እንስሶች አሉ። በፊትም በኋላም ዓይኖችን የተሞሉ ናቸው። የፊተኛው አንበሳ ይመስላል፣ ሁለተኛውም ላም ይመስላል፣ ሶስተኛውም የሰው መልክ ይመስላል፣ አራተኛውም የሚበራ ሞራ ይመስላል። የእነዚህም የአራቱ እንስሶች እያንዳንዱ 6 ክንፍ አላቸው። ዓይናቸውም ብዙ ነው። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ ክብር ልዩ እያሉ በመዓልትና በሌሊት እረፍት የላቸውም። ሁለተኛውም ስለ እነሱ ኢሳይያስ እንዲህ አለ። ከዚህም በኋላ ንጉሥ ዖዝያን በሞተ ጊዜ አሸናፊ እግዚአብሔርን ሰፊ በሆነ ከፍ ከፍ ባለ ዙፋኑ ላይ ተቀምጦ ብርሃኑም ቤቱን ሞልቶ ሱራፌልም በዙሪያው ቆመው አየሁት።